ቻምፕ ሰበር መረጃ አለኝ። ኮፒ ሊንክ እያደረግ ለሁሉም አዳርስልኝ ማለት ጁሊያን አልቫሬዝን ልናመጣው ነው። እኛ ፈልገነው እንዳይመስል አባቴ፣ እኛ እንደዚህ ለሚላጥብን ሰው ምናምን አንፈልግም። ነፃ ልናወጣው ብለን ነው። ገባር ዛሬ አትሌቲኮ ጨዋታን ካየው ማን ወይኔ አትሌቲኮች ልጅ ሰበሩት። እንደዚህ ቃ አድርገው ነው የሰበሩት ማለት ገባር። መጫወት ግዴታ እንዳለበት ስለሚያውቅ ተቀይሮ ገብቶ ተጫወተ። ባርሰሎና በምንም ተአምር አትሄድም ብለው በግልጽ ነገሩት። ስለዛ ምን አማራጭ አለ? ገባር እጁን ወደ ፈጣሪ መዘርጋት ማለት ነው። ገባር ለአሁን ደግሞ ምድር ላይ ገባ ከፈጣሪ በታች ምድር ላይ ያለው የእግር ኳስ ፈጣሪ ቻምፕ ነው። ተረዳኛለህ? ስለዛ ይሄ ልጅ ነፃ ልናወጣው ነው። ነፃ ውጪ ግን ባኛ እኮ ለሰው ደራሽ እኮ ነው። ገባሽ አይደል? ስለዛ ማለት ነው ጁሊያን አልቫሬዝ እስካሁን ድረስ ካያችሁ እኔ ቪዲዮ አልሰራሁበትም ነበር። ከቪክተር ዮኬሬስ ጋር እንቀያየር እያሉ ነው። ምን ትላለህ ቻምፕ ብዬ ጠየኩኝ የዛሬ 3 ወር ማለት። ከዛ በኋላ ምንም ቪዲዮ አልሰራሁም። ተረዳኛል? ለምን ሪሊስቲክ ስላልሆነ ብዬ ማለት። ከዛ በኋላ ትናንት ደግሞ ማለት አቦ ፍቱን እኛ ባልፈለግነው ተጫዋች አታስጨንቁን ፍቱን ብዬ ነበር። አሁን ተመልሼ መጣሁልህ። ይሄን ልጅ ነፃ ልናወጣው ነው። በብር እየገረፍ ነው። በብር ማለት እሱን በብር እየገረፍ ነው። አትሌቲኮን ደግሞ ሽጉጥ አስደቀነን ማለት ገባር። ሌኒ ዩሮን እንዳመጣሽ ነው አርገ እናመጣዋለን በግድ ማለት ገባር። ከዛ ፈገግ ብለሽ ትጮቻለሽ። ያለ በለዛ ማለት ነው እያለቀሽ እያጫወትሽ ቆይ እያለቀሽም ትጫው መጫወትሽ አይቀርም። ጁሊያን አልቫሬዝ በራሱ ደጋፊዎች እንደተጫወበት ሰምታችኋል። ያው ልጁ መውጣት ይፈልጋል። ኦብቪየስሊ አትሌቲኮች በስማም ጨውበት ነው ምን አባቴ በቃና። ግን ችግሩ ምን መሰላችሁ? ልጁን አርሰናል ይፈልገዋል። ልጁ ግን የሚፈልገው ባርሳን ነው። ያው ትልቅ ክለብ ነው የሚፈልገው። አርሰናሎች ግን እሱ የሚፈልገውን አትሌቲኮ የሚፈልገውን ሁሉን ነገር ለማቅረብ ቅርብ ነውና ይዋጥላችኋል። የአርሰናል ደጋፊዎች አሁን በቃ ሳይፈልግ የሚመጣ ተጫዋች እኮ ቢቀር ነው የሚሻለው። ለማንኛውም አርሰናል ቤት ይመጣል አይመጣም ያው ከደጋፊዎቹ ጋር ጥሩ ሁኔታ ላይ አይደሉም። አትሌቲኮች ግን በግድ ማስቀረቱ ነው የፈለጉት። ግን ያው ግርግሩ ምናምን የሚሆን ነገር ከሆነ እና እንደዚህ የሚቀጥል ከሆነ ጥሩ ስለማይሆን መሸጣቸው አይቀርም። እነሱ መሸጥ የሚፈልጉት ያው ለአርሰናል ነው። ልጁ ግን የሚፈልገው ባርሳ ነው። ቻምፒዮንስ ሊግ ያለው ክለብ ስለሚወድ ማለት ነው። አሁን አርሰናል እኮ ምን ብለህ ታማልላለህ? ልጁ ምን ብለህ ልጠራው ትችላለህ? ችግሩ እሱ ነው። ዝም ብለሽ ብር ካላፈሰስክበት እሱ ነው። ለማንኛውም ሐሳቡን ቀይሮ ወደ እንግሊዝ ይመለሳል እናያለን። ያው ሲቲም መግጠም ስለማይፈልግ ሪስፔክት ስለሚያደርግም ሊሆን ይችላል። ግን አልቫሬዝ የሚመጣ ከሆነ ወይ አርሰናል ነው ወይ ደግሞ ያው አስገድዶ ባርሳ የሚሄድ ከሆነ አብረን እናያለን። ግን የአልቫሬዝ ዝውውር እርግጠኛ ነኝ ዝውውር መስኮቱ ሳይዘጋ የሆነ ቦታ ሊሄድ ይችላልና አርሰናሎች ምን ተሰማቸዋል እስቲ? ከክለባችሁ ጎን የመቆም ጉዳይ ሌላ ጉዳይ ነው። ነገር ግን እንደ ሰው እንደ ዕቃ ስትያዙ ግን በጣም የሚደብር ይመስለኛል። ጁሊያን አልቫሬዝ ዛሬ እንግዲህ ኢንተርኔቱ በሙሉ ስለሱ ነው የሚያወራው። አንድ ሁለት ቪዲዮ ባሳያችሁ ደስ ይለኛል። ይሄ ገና ወደ ጨዋታው በሚገቡበት ሰዓት ያለው ቪዲዮ ነው። ሁለተኛው ደግሞ ጨዋታውን አጠናቆ በሚወጣበት ሰዓት የተቀረጸ ቪዲዮ ነው። ሰው ሁለቱንም ተመልክታችሁ ተመለሱ። o Metropolitano a falar e ao እንዳያችሁት ነው እንደዚህ መያዝ አለበት ነው አንድ ተጫዋች በቃ ወደ ሌላ ክለብ መሄድ ፈልጋለሁ ስላለ ብቻ እንደዚህ መያዝ አለበት ብዬ አላስብም። ብዙዎቻችሁ ደጋፊዎች እኔንም ጨምሮ ማለት ነው አንድ ተጫዋች ከክለባችን በሚወጣበት ሰዓት ክለቡ ሳይፈልገው ሲቀር ሲያሰናብተው ምንም አይመስለንም። ራሱ ግን ኢንተረስት ኑሮት መውጣት ሲፈልግ ያን ነገር ሲያሳየን ግን ሁላችንም ዲስአፖይንት እንሆናለን። ለምሳሌ ማርቲኔሊ ከአርሰናል መውጣት አይፈልግም። ክለቡ ግን ፑሽ እያደረገው ነው ወደ አልሂላል እንዲሄድ ማለት ነው። በ60 ሚሊዮን ፓውንድ የሚጠናቀቅ ዝውውር ይመስላል። ማርቲኔሊ በእንደዚህ አይነት መንገድ ሲወጣ ማናችንም ምንም አይመስለንም። እንደውም መጥፎ ነበር ምናምን ብለን ኮምፕሌን እናደርጋለን ስለሱ። ነገር ግን ተጫዋቾች እንደዚህ የሚያዙበት መንገድ በጣም በጣም ደባሪ ይመስለኛል። ጁሊያን አልቫሬዝ መውጣት ይፈልጋል፣ ሊፈቅዱለት ይገባል። ወደ ባርሴሎናም ከሆነ መሄድ ሊፈቅዱለት ይገባል ብዬ ነው የማስበው። ወደ አርሰናልም ከመጣ ሰው ደስ ይለናል። ሐሳባችሁን ብትሰጡበት ግን ደስ ይለኛል። ይመቻችሁ። ማሊያውን ለብሰ የምትጫወትለት ደጋፊ እየጮህብህ አንተስ ተቀይረህ ስትገባ እየጮህብህ እንዴት ሰላም ትላችኋለህ? በቃ ሌሎች ተጫዋቾች ሲያጨበጭቡ እሱ ብቻውን ጥሎ ወጣ። አልቫሬዝ ይሄ ነው እንግዲህ ከጨዋታው በፊት ስሙ ሲጠራ እየጮህ ነበር፣ ተቀይሮ ሲገባ እየጮህ ነበር። አልቫሬዝ በቃ አይፈልግም፣ ለአትሌቲኮ ማጫወት አይፈልግም። በግልጽ ሁኔታ እኮ ተናግሯል። ግን በቃ እያስገደዱት ነው። ይሄንን ነገር እንዴት ነው ማኔጅ የሚያደርጉት? እስከ ጃንዋሪ ድረስ እንዴት ነው ማኔጅ የሚያደርጉት? በእርግጠኝነት በዚህኛው የክረምት ዝውውር ባይለቁትም ባሉት ቀናቶች ጃንዋሪ ላይ ይለቁታል በእርግጠኝነት ማለት ነውና ለምንድን ነው የፈለጉትን ያህል ቻፓ ማይጠሩት? ቆይ ማድሪድ ፈለገው፣ ባርሳ ፈለገው፣ አርሰናል ፈለገው። በቃ እሱ የፈለገበት ክለብ ይሄድ እንዴ።
ይሄ ገገማነት ነው ለኔ። ገገማ የሆነ አስተዳደር ማለት የአትሌቲኮ ማድሪድ ነውና በቃ ፍቱ እንዴ! ምን ሆናችሁ ነው? ጎ ቴል ሂም ቱ ጎ ፋኪንግ ሊቭ ናው። ዛሬ ሲያዜሙት የነበረው የአትሌቲኮ ማድሪድ ደጋፊዎች በጁሊያን አልቫሬዝ ላይ የነበረው መዝሙራቸው ነው። ለማንኛውም ግን አሁንም ቢሆን ጥላቻቸውን እያሳዩት ይገኛሉ። በዛሬው ዕለት ደግሞ ሲወጡ ከነበሩ መረጃዎች አንጻር ማርቲኔሊ ወደ አልሂላል የሚለው ነበረ። ለማንኛውም ግን ይሄ ዝውውር ሳይፈጸም የሚቀር አይመስልም። እንዲያ ከሆነ ግን ጁሊያን አልቫሬዝ ይሆን ወይስ ብራድሊ ባርኮላ ወይስ ቪክተር ኦሲሜሄን አሊያም ሌላ ተጫዋች? አሁንም ቢሆን በአርሰናል ቤት ውስጥ ትልቅ ጥያቄን የፈጠረ ነገር ቢኖርም ግን ደግሞ ጁሊያን አልቫሬዝ ዛሬ ቪላሪያሉ ጨዋታ ላይ ተቀይሮ መግባት ችሎ ነበር፣ ግን ደስተኛም አልነበረም። ስድቦችን ሲያስተናግድ ነበር። ምንም እንኳን አሰልጣኙ እሱን የተናገረ ወይም እሱን የተሳደበ በሕግ እንጠይቀዋለን ብሎ ቢያስተባብልለትም በጨዋታም ቢያስገባውም ግን እሱም ቢሆን ደስተኛ አልነበረም ተጫዋቹ። ኢቭን በጨዋታው መጠናቀቂያ ወቅት እንኳን ደጋፊዎችን ሳይሰናበት ወደ መልበሻ ቤት ውስጥ በዝምታ ሲሄድ ተስተውሏል። እነሱም እንዲሁ በመዝሙራቸው ሲወርፉት ተስተውሏል ማለት ነው። ለማንኛውም የጁሊያን አልቫሬዝ እና የአትሌቲኮ ማድሪድ ጉዳይ እንዳይሆን እየሆነ ይመስላል። በስተመጨረሻ ቀናት እንግዲህ ባርሴሎና ይመጣል ብሎ ነው የሚጠብቀው። ነገር ግን ይሄ ምስል በደንብ አድርጎ ይገልጸዋል የዚህን ተጫዋች የዝውውር ሁኔታ። አርሰናሎች እንግዲህ አሁንም ቢሆን የተጫዋቹን ፍላጎት ወደ እንግሊዝ መምጣት መፈለጉን ወይም ወደ አርሰናል መምጣት የመፈለጉን ነገር በቀጣይ ሳምንታት ይጠይቃሉ ተብሎም ይጠበቃል። ታዲያ ኦፊሻሊ ለአትሌቲኮ ማድሪድ ለማቅረብ ግን የግዴታ የተጫዋቹን ፍላጎት ማወቅ ይጠይቃል። ግን በርካቶች ደግሞ ይሄ ጥርጣሬ አድሮባቸዋል። ምናልባት ይሄ ተጫዋች ወደ አርሰናል መጥቶ አርሰናልን እንደ መሸጋገሪያ ድልድይ ለአንድ ዓመት ብቻ ቆይቶበት ያኔስ አርሰናልን ይበጠብጥና ወደ ባርሳ ልቀቁኝ ይል ይሆን ወይስ ከወዲሁ በአትሌቲኮ ማድሪድ ቤት ውስጥ ይቆያል? በርካቶች እየተነጋገሩበት ይገኛሉ። እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ፎሎ፣ ላይክ፣ ሼር አድርጉ። በኮፒ ሊንክ አሳብሩት። ይመቻችሁ። ራፊናን እንመነው ለልጁ ሲል ነው ወይስ ደግሞ የዩሊያን አልቫሬዝ የደስታ አገላለጽ? እንግዲህ ባርሶና ኤልቼን 5-0 ባሸነፈበት የላሊጋ ጨዋታ ራፊና ጎል ካስቆጠረ በኋላ በምትመለከቱት መልኩ ሴሌብሬት አድርጎ ነበር። ይሄም ደግሞ ከዩሊያን አልቫሬዝ የደስታ አገላለጽ ጋር ተመሳሳይ። ታዲያ ራፊና ስለዚህ ጉዳይ ሲናገር ለልጄ ስል ነው እንደዚህ ያደረኩት፣ ልጄ በዚህ እድሜው ስፓይደርማንን በጣም ይወዳል እና እሱ እንዳደርገው ስለጠየቀኝ ነው ያደረኩት ሲል ተናግሯል። እናንተ የማንን ታምናላችሁ? የስፓይደርማን የደስታ አገላለጽ ወይስ ደግሞ የዩሊያን አልቫሬዝ? ያሰባችሁን ኮሜንት ላይ አካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። በወጣትነት እንዲህ አይነት ጭንቀትና ዲፕሬሽን ውስጥ ምን አስገባ? አርሰናል ይወዳል፣ አንተን ለመቀበል ሁሌም ቢሆን ዝግጁ ነው። ምን አጨናነቀ? በወጣትነት አባቴ ስልጥን ያለ ክለብ መተ ስልጥን ያለ ደጋፊ እንደኛ አይነቱ ጽድት ያለ ደጋፊ ያለበት መተ ማለት ነው። አትቀላቀለንም ወይ? በፍቅር ተንከባክበን ነው ህይወትን የምናሳምርልህ እያልኩ ነው ዛሬ ማለት ነው። አይደለም ለጁሊያን አልቫሬዝ ማለት ለኛ ለገለልተኛ ደጋፊዎች ራሱ እንዴት አባቱ ይጨንቃል። ከወራት በፊት ሲዘምሩለት በነበረ ከወራት በፊት እጅጉኑ ሲያመሰግኑ ሲተማመኑበት በነበሩ በራሱ ደጋፊ እንዲህ ያለ ተቃውሞ፣ አንተ እንዲህ ያለ ተቃውሞ ማለት ሌላ ክለብ ሆኖ ምናምን እኮ አንደኛውን ተገላግሏል ምናምን ማለት እዚሁ እጃቸው ላይ ያለ እዚሁ እነሱ ጉያ ውስጥ እያለ እንዲህ ያለ ተቃውሞ ምን አይነት ዲፕሬሽን ነው የሚሰማው? ምን አይነት ጭንቀት ነው የሚሰማው? ግን መድኃኒቱ አንድ ነው። ና ወደ እንግሊዝ ና ወደኛ ማለት ነው። መፍትሄው አንድና አንድ ነው። አርሰናል ና ጽድት ያለና የአማረ የእግር ኳስ ህይወት ይኖርሃል። ታደርገዋለህ ብዬ ደግሞ አስባለሁ። ሀሳብ አስተያየታችሁን ኮመንት ሴክሽን ላይ። እኔ በእውነት በጣም ነው ማዝነው በዩሊያን አልቫሬዝ ጉዳይ። የምሬ ነው የምነግራችሁ። እንደ አንድ እግር ኳስ ተመልካች በጣም ይደብራል። ያየነው ነገር ትናንትና ማለት ነው ሪያዴር ሜትሮፖሊታኖ እንደ አትሌቲኮ ማድሪድ ግን የነተበ ደጋፊ ያለው እግር ኳስ ቡድን አለ ብሎ ለመናገር የሚያስደፍር ቋንቋ መጠቀም ይከብደኛል። ፐርሰናሊ 3 ቪዲዮዎች ነው የምጋብዛችሁ። ትናንትና ከቪላሪያል ጋር ባረጉት ጨዋታ ላይ ስኳድ ውስጥ ተካቶ ገና ወደ ሪያዴር ሜትሮፖሊታኖ ወደ ስቴዲየም እያቀና በነበረበት ሰዓት ላይ የነበረውን ፊት እንዲ ቦዲ ላንጉዌጁን እዩት እስቲ። ከዛ በኋላ ደግሞ ገባ አይደለ መልበሻ እዚህ እንዴት ነው ተቀያሪ ወንበር ተጫዋቾች የሚገቡበት ቦታ ላይ ተቀያሪ ወንበር ላይ ነበረ። ለብቻው ቁጭ ብሎ በቃ ማለት አዚፍ እንደማይግባባ ሁላ ማለት ነው። ምንም በቃ አውርቶ ማያውቅ ልጅ ለብቻው በቃ የተገለለ ተጫዋች ምን አለፋችሁ የተገለለ ለብቻው እንዲህ ቡድን ነገሮች ራሱ ያለውን ሁኔታ እኮ ተራርተው ኢቭን እንትን ማለት አልፈለጉም ማለት ነው። እኔ እንደዛ ነው የሚገባኝ። አብሮት ማንም የለም ምናምን ብቻውን ቁጭ ብሎ ተክዞ እዩት መልበሻ ክፍል ከዛ በኋላ ደግሞ
የግፉ ግፍ ዲየጎ ሲሚዮኒ ማለት ነው። በጣም ባይዘዌ በጣም መሰሪ ከሚባሉ ሰዎች መካከል አንዱ እንደሆነ ነው የተረዳሁት። የሀገሩ ልጅ አይደል እንዴ? ምንም ቢሆን እንደዚህ አይነት በጣም ማለት ሆስታይል የሆነ ኤንቫይሮንመንት ገና ስሙ ስክሪን ላይ ሲመጣ የቡድን ስብስብ ውስጥ የነበሩት ተጫዋቾች ስማቸው ሲነገር ዩሊያን አልቫሬስ ሲባል ብሎ ያ ሁሉ የጩኸት ድምጽ በጣም በትልቁ እየተሰማ እያየ እየተረዳ እየተገነዘበ ልጁን ቀይራችሁ ማስገባት እኔ እንጃ። አይኑ ውጤት ሊፈልግ ይችል ይሆናል፣ ግን እንደዚህ አይነት ሞመንቶችን ልጁን ደበቅ ማድረግ ነው እንጂ ያለበት አሰጣው ነው ብዬ ነው ማስ አሰጣው። በቃ ምንም መንከባከብ መጠበቅ ሲጠበቅበት እንዳሰልጣኝ አስገብቶ ሳት ውስጥ አደው። እኔ እንደዛ ነው የምረዳው። በቃ 66ኛው ደቂቃ ላይ ተቀይሮ ሲገባ ጀምሮ ፑቢልን ተክቶ ሲገባ ተቆሞ ድምጽ ነበር በጣም በትልቁ ማለት ነው። ቪላሪያል ለማሸነፍ ያለው ስብስብ በቂ መሆን ነበረበት ብዬ ስለማምን የግድ የአልቫሬዝ ግልጋሎት ኦፍ ኮርስ ይፈልጋል። ወርልድ ክላስ ተጫዋች ነው፣ ግን በቃ ያለውን ሁኔታ ከግምት ውስጥ ከታችሁ ቢያንስ ከዛ ጨዋታ ላይ ማግለል ነበረበት ብዬ አስባለሁ እኔ ፐርሰናሊ ማለት ነው። ከዛ ውጪ ከገባ በኋላ እያንዳንዱ ተች እንዴት እናንተ አሁን ለምሳሌ ትላንትና አሌክሳንደር ኢዛክ የተቃውሞ ድምጽ ሲገጥመው ነበር። እሱም ተመሳሳይ በሆነ መንገድ ልምምድ አልሰራም ምናምን ብሎ ታግሎ ነው የወጣው። ግን አትሊስት እሱ በሌላ ማሊያ መጥቶ ነው ትላንትና የሴንት ጄምስ ፓርክ ደጋፊዎች በትልቁ የተቃውሞ ድምጽ ሲያሰሙ የነበሩት ኳስ ሲነካ። አልቫሬዝ ራሱ ምን ባደረገ? ትልቅ ክለብ እንዴ ባርሴሎና እኮ ትልቅ ክለብ እኮ ነው ከአትሌቲኮ ማድሪድ አንጻር እኮ። በአትሌቲኮ ማድሪድ እኮ እንዴት ነው አሟሟቂ አኗኗሪ ነው የሚባለው? እኔ እንጃ እንደዛ ነገር እኮ ነው እንደዛ ቃል እኮ ነው የምትጠቀሙት እንጂ ይሄ ነው የምትሉት እኮ ትልቅ ታሪክ የለውም ከሪያል ማድሪድም ከባርሴሎና አንጻር ማለት ነውና ወደ ትልቅ ክለብ ወደ ባርሴሎና ለማቅራት መመኘቱ እኮ ሰዋዊ ነው፣ ምንም ማለት አይደለም። የዓለም ዋንጫን ያሳካ ትሪብል እኮ የበላ ልጅ ነው 2022 2023 ላይ የዋንጫ እኮ ድርቅ ማያቅለው ዋንጫ ማሳካት አይደለም ብርቁ፣ ለሱ ብርቅ ነገር ዋንጫ አለማሳካት ነበር። እሱ ነው ማይቶታል አትሌቲኮ ማድሪድ ቤት። ስለዚህ አንተ ወደ ትልቅ ክለብ ለመሄድ የሰውኛ አስተሳሰቡ በዚህ ደረጃ ላይ ያስጠይቅ ይገባል ብዬ አላስብም። መሀል ጣት ብትሉ ምን ብትሉ ተውት ብቻ። ይሄ ነው ማይባል ተቃውሞ እኔ በዚህ ደረጃ ሆስታይል ኤንቫይሮንመንት ይጠብቋል ብዬ አልገመጥኩም። ተቃውሞ ሊኖር ይችላል ግን በዚህ ደረጃ ይሆናል ብዬ አልገመትኩም። ምን ባደረገ ለክለቡ ተፍተፍ ባለ ልጅ እንዴት እንደዚህ ይሆናል? ትልቁ ጥያቄ እንዳልኳችሁ ነው። ውል ስታድሱ መጠንቀቅ ወይም ውል ስትፈርሙ መጠንቀቅ። ከሲቲ ሲመጣ ይሄ ልጅ በቃ ምን ገነት የገባ ይመስል በዚህ ደረጃ ኮንትራትህን እስከ 2029 መፈረምክ እንደ ክለቡ መልካም ፈቃድ እስከ 2030 ከፍ ማድረግህ ያ ብቻም አይደለም። ውል ማፍረሻን እንዴት በእጅ አታስገባም? እንዴት ይህን እንኳን ቆም ብሎ ወኪሎቹ አይነግሩትም? ውል ማፍረሻን ሪሊዝ ክሎዝ እንዴት ኮንትራት ውስጥ እንዲካተት ትፈቅዳለህ? ከፈቀድክ አይቀር ደግሞ ዝቅተኛ ሂሳብ እንዲሆን ነው እንጂ በክለቡ መልካም ፈቃድ መሰረት 432 ሚሊዮን ፓውንድ እና 500 ሚሊዮን ዩሮ በላይ ወሰንኩ አንተ ነህ። ወደ ፈቅዳል በቃ ወደ ከገባ ቢረግጦ አይክፋ ነው። አትወጣም ከተባልክም ሊከፋ አይገባም። በቃ አሁን የፈረምከው ነገር ነው ትልቁ ጣጣ ሆኖ እየመጣ በሚገኘው ብዬ ነው ማስበው። ኤኒዌይስ ከጨዋታው መጠናቀቅ በኋላ ብቻውን ወደ መልበሻ ክፍል ያመራው ይሄ ነው ማይባል ሆስታይል ኢንቫይሮንመንት ጋይስ እዩቴን ቪዲዮ በጣም ያሳዝናል። በዚህ ሁኔታ ይሄ ልጅ ይቆያል ብላችሁ ታስባላችሁ? ወይስ ይወጣል ነው የምትሉት? እስቲ እናንተን ሐሳብ ኮሜንት ላይ ጠብቃለሁ። በደንብ ኮፒ ሊንክ ሼር አድርጉ ጋይስ፣ በደንብ ኮፒ ሊንክ ሼር ይደረግ። ይመቻል።